ቤተ ጣዖት ፈርሶ በቦታው ቤተ እግዚአብሔር ተገንብቷል። አንዲት ቅድስት እናት ከዲያብሎስ ክፉ አሰራር ድናለች። ከባህር ወገን የሆነ አንድም ሰው የሞት ደብዳቤው ተቀዶ ለታላቅ ክብር በቅቷል። እኛው ቁኖረን ሰኔ 12 ከጽንፍ እስከ ጽንፍ የሚበር ንስረ አርያም የተባለ ውዳሴው እንደ ማር የጣፈጠ የመላእክት አለቃ ቅዱስ ሚካኤል አፎሚያን ያዳነበት ዕለት ነው። ዳግመኛም የባህራንን የሞት ደብዳቤ ቀዶ ለታላቅ ክብር ያበቃበት ዕለት ነው። ቀድመን እንደተናገርን ቅዱስ እለእስክንድሮስ ቤተ ጣዖትን አፍርሶ በቦታው ቤተ እግዚአብሔርን ገንብቶ ታቦተ ሚካኤልንም አግብቶ በታላቅ ደስታና ሐሴት ያከበረባት ዕለት ነች። እንኳን አደረሳችሁ፣ እንኳን አደረሰን። ዕለተ ሐሙስ ሰኔ 12 በዓሉን ቤት ሊያከብሩ አስበዋል። እኛስ በደብራችን ደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን በታላቅ ድምቀት በታላቅ በረከትና ክብር አስበናል። እናንተም ኦርቶዶክሳውያን እንድትገኙ ስንል ከወዲሁ ጥሪያችንን እናቀርባለን። ቸር ያድርሰን፣ ቸር ያገናኘን።